ዓለም ለዘመናት ስትፈራው የነበረው ያ ታላቁ ፍንዳታ በመጨረሻም ተከስቷል። መካከለኛው ምስራቅ አሁን የሲኦል ደጃፍ ሆናለች። ከቴህራን እስከ ቴል አቪቭ፣ ከአቡዳቢ እስከ ዶሃ ምድሪቱ በሚሳኤል ዝናብ እየተገረፈች ትገኛለች። First, we begin with breaking news out of the Middle East, where Israel's defense minister has confirmed እስራኤል ከአሜሪካ ጋር በመተባበር የኢራንን ቀይ መስመር በጭካኔ ጥሳለች። ቴህራን፣ ከርማንሻሂ፣ ኢስፋንና ታብሪዝ በአንድ ጊዜ በእሳት ተጥለቅልቀዋል። ነገር ግን የዛሬው ጥቃት ኢላማ ወታደራዊ ካምፕ ብቻም አይደለም። የኢራን ልብ ተመቷል። የአገሪቱ የበላይ መሪ አያቶላ አሊ ካሂሚኒ የጥቃቱ ኢላማ መደረጋቸው ተሰምቷል። ما جهاد کنیم اگر ما حرکت کنیم اگر ما نیتمون رو خالص کنیم ኢራን በበኩሏ የአሜሪካን የጦር መርከብ በሚሳኤል መደብደቧም ተዘግቧል። በሌላ በኩል የኢራን ከፍተኛ ባለስልጣናት መገደላቸው የተሰማ ሲሆን የቀድሞ ፕሬዝዳንት መሐመድ አህመዲነጃድ መኖሪያ ቤት ሳይቀር አመድ ሆኗል። በጄኔቫ ለሳምንታት ሲካሄድ የነበረው የኒኩሌር ድርድር በውድቀት ተጠናቀቀ በተባለ በሰዓታት ልዩነት ውስጥ ሲኦል በምድር ላይ ተከፍታለች። እስራኤልና አሜሪካ ታሪካዊና አውዳሚ የተባለውን የመጨረሻውን ቃል ተናግረዋል። እስራኤል የኢራን ልብ ሰንጥቃለች፣ ቴህራንም ሲኦል ሆናለች። ኬናከር በሚገኘው የባህር ኃይል ሰፈር ላይ የወረደው ጥቃት የአገሪቱን መከላከያ ሙሉ በሙሉ አሽመድምዶታል። መላው የኢራን ባለስልጣናት ሕይወታቸውን ለማዳን ወደ ምስጢራዊ ዋሻዎች ሲሸሹ፣ ቴህራን ግን በእሳት እየነደደች ትገኛለች። ነገር ግን የኢራን አብዮታዊ ዘብ መቃብራችንን ከመቆፈራችን በፊት የአሜሪካና የእስራኤልን መቃብር እንቆፍራለን ብለዋል። አሁን በዚህ ሰዓት ከኢራን ምድር የሚወነጨፉ በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎች ሰማዩን ጥቁር አስመስለውታል። ጥቃቱ በእስራኤል ብቻም አላበቃም። ኢራን የአሜሪካ ጦር ሰፍሮባቸው በሚገኙ የአረብ ሀገራት ላይ የሲኦል እሳት አውርዳለች። የተባበሩት አረብ ኤሚሬቶች በደም ተጥለቅልቃለች። በአቡዳቢ መኖሪያ መንደር ላይ በወደቀ የሚሳኤል ፍርስራሽ የሰው ሕይወት ጠፍቷልም ተብሏል። ኤሚሬትስ ይህ የሉዓላዊነት ጥሰት ነው ብላ ብትጮህም ሚሳኤሎቹ ግን አሁንም እየወረዱባት ይገኛል። ኳታር በኳታር ምድር አይታው የማታውቀው ፍንዳታ ዶሃን እያናወጣት ይገኛል። የአሜሪካ ግዙፍ የጦር ካምፕ አልኡዳዲ የአየር ኃይል ሰፈር የኢራን ሚሳኤሎች ዋነኛ ኢላማም ሆነዋል። በባህሬንም ጥቃቱ ተጠናክሮ ቀጥሏል። የአሜሪካ አምስተኛው የባህር ኃይል ምድብ መሸሸጊያ ያጣ ይመስላል። በማናማ ከተማ የሚሰማው የፍንዳታ ድምጽና የሚታየው ጥቁር ጭስ ዓለምን አስደንግጧል። ጆርዳንና ኩዌት አየር ክልላቸውን ዘግተው በሚሳኤል ዝናብ ውስጥ ይርገበገባሉ። የአሜሪካ የጦር መርከብ መመታቱ በይፋ ተነግሯል። በአሁኑ ሰዓት የመካከለኛው ምስራቅ በእሳት ተጥለቅልቃለች። አየር መንገዶች ተዘግተዋል። ከተሞች በሳይረን ድምጽ ታውከዋል። ሆስፒታሎች በቁስለኛ